ጭንቀት የሚሰማችሁ ሰዎች፣ ዝም ብሎ ልባችሁ እርብሽ የሚልባችሁ ሰዎች ሰላምን እንዴት አድርጋችሁ ከእግዚአብሔር መቀበል እንደምትችሉ ላሳያችሁ ከመጽሐፍ ቅዱስ ላይ፣ በተለይ ክርስቲያን ለሆናችሁ ማለት ነው። ኢሳይያስ 26 ቁጥር 3 ላይ እንደዚህ ይላል፣ Thou will keep him in perfect peace whose mind is stayed on thee because he trusted in thee ይላል። አማርኛው ባንተ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ነው የሚለው። እንግሊዘኛው ግን ፐርፌክት በሆነ ሰላም የሚጠበቅ ሰው፣ ፐርፌክት የሆነ ሰላምን እግዚአብሔር የሚሰጠው ሰው ማለት ሐሳቡ በሙሉ እግዚአብሔር የሆነበት ሰው፣ ሐሳቡን በእግዚአብሔር ላይ የጣለ ሰው፣ ፎከሱ አቴንሽኑ ሁሉ እግዚአብሔር ላይ የሆነ ሰው እግዚአብሔር ፍጹም የሆነ ደስታን ይሰጠዋል። ያችሁ ሐሳባችሁ ቀኑ ሙሉ የተለያየ ነገር ሲያስብ ነው የሚለው። መዝጋት አትችሉም አእምሯችሁን። መንገድ ላይ ስትሄዱ፣ ስራ ስትሰሩ የተለያየ አይነት ሐሳብ ነው የምታስቡት። እሱን ሐሳባችሁን ገዝታችሁት ስለ እግዚአብሔር ማሰብ ስትጀምሩ፣ የእግዚአብሔርን ቃል ማሰብ ስትጀምሩ፣ ሰማያዊ የሆኑ ነገሮችን ማሰብ ስትጀምሩ እግዚአብሔር ፐርፌክት የሆነ ፒስን ይሰጣችኋል። ምክንያቱም ደስታ ሊገኝ የሚችለው አንድ ሰው ሐሳቡ እግዚአብሔር ጋር ሲሆን ነው፣ ከእግዚአብሔር ጋር ሰላም ውስጥ ሲሆን ነው ይላል። ስለዚህ ጆይ እንዲሰማችሁ ከፈለጋችሁ፣ ካላችሁበት ዲፕሬሽን ውስጥ ካላችሁበት ጭንቀት ውስጥ መውጣት ከፈለጋችሁ፣ በተለይ ክርስቲያን ሆናችሁ እንደዚህ አይነት ችግር ውስጥ ያላችሁ ሰዎች ሐሳባችሁን ኮንትሮል አድርጉና እግዚአብሔር ላይ አድርጉት እና he will give you perfect peace if your mind is stayed on him።